ደዌ ስለዚህ ፕሮዳክት አንድ ታሪክ ልንገራችሁ። ባለፈው መኪና ውስጥ እገጣጠማለሁ ብዬ አልተሳካልኝም ነበረ። ከዛ ቤት ክሎዜት ውስጥ አስቀመጥኩትኝ ማለት ነው። የምሬን ነው ባይዘው የምነግራችሁ። ከዛ ልብሴን እያጣጠፍኩኝ ይሸተኛል። ምንድን ነው እኔ እንደዚህ አይነት ሽቶ አለኝ እንደዚህ የሚሸትላለሁ? እግዚአብሔርን የምሬን አትማይ ብላችሁኛል። ብቻ ኦኬ የምሬን ነው። ከዛ ነው የባህሌ ሽቶን ደግሞ ወደ ወንድ ነው የሚያደላው ሽቶነቱ ነው። በጣም ነው ደስ የሚለው፣ በቃ የሚገርም ማለት ነው። እንግዲህ እንዳልኳችሁ ይሄንን እዚህ ውስጥ አድርጌ አስቀምጨዋለሁ ማለት ነው። አያችሁ 3 ፒስ አብሮት ይመጣል። እዚህ ውስጥ ነው የምታስገቡት ማለት ነው። እዚህ ውስጥ አስገብቼ ሌላ ጊዜ በቃ በደንብ ቀርጻለሁ ብዬ እዛው ላይ ክሎዜቴ ውስጥ አስቀመጥኩኝ ማለት ነው። ረስቼው አያችሁ ቺኛዋ ነች ፐርፊውማ ማለት ነው። ወይኔ እንዴት እንደሚሸት ልነግራችሁ አልችልም። አያችሁ እንደዚህ ነው የምታደርጉት ማለት ነው። ግጥም ይላል እንትን ስታረጉበት ከላይ ክዳኑን ከፍታችሁ። ከዛ ነው የመኪና ውስጥ አሳያችኋለሁ። እንደ ጭስ ነገር ብትን ብትን እያለ ይወጣል። ቻርጅ ማድረግ አለባችሁ። ባይዘው በጣም የገረመኝ ከቻርጀር ራሱ ነቅየው ይሰራ ነበር ማለት ነው። ለማንኛውም ይህን ይመስላል። ግን ሽታውን እኔ በጣም ነው የወደድኩትኝ። 3 ነው አብሮት የሚመጣው የሚቀያየር ፐርፊውም ማለት ነው። ፐርፊውም ነው መሰለኝ የመኪና ይሄማ ፐርፊውም ነው። ያው ኤር ፍሬሽነር ይሁን ምናምን አላውቅም፣ ግን ሽታው እንደ ፐርፊውም በቃ ሽቶ ሌክዠሪ ነው። እንደውም ሌክዠሪ ሽቶ ነው የሚለው ዝም ብሎ እንኳን አይደለም። ኤኒዌይ ዛሬ መኪናውን ፏፏ እያደረግን ነበር አላልኳችሁም? ባለፈው ቻርጀር አሳይቻችሁ ነበር። አሁን ደግሞ ይሄ ነገር ያስፈልገናል። ምክንያቱም መኪና ውስጥ ነው ልጆቹ ምግብ ይበላሉ ምናምን ምግብ ነው የሚሸተውና ለምን እንደዛ ይሽተትብን ብለን እቺ ፏፏ ለማድረግ ነው። እንደ ኤር ፍሬሽነር ነገር ነች። ቆንጆ ነች፣ ደስ ትላለች በጣም። እዩዋትማ እዚህ ጋር እየተለማመድኩኝ ነበር። እንዴት ነው ምናምን እያልኩኝ ማለት ሰካውቲኝ። ከዛ በኋላ ፕሬስ አድርገው አልወጣልኝ። ለካ እራሱ ነው እንትን የሚለው ማለት ነው። ቆይቶ እናንተ ፕሬስ አያችሁት፣ የሆነ ውጥት የሚል ነገር እንደ ጭስ ነገር አለው እና ራሳችሁ ናችሁ ላይክ ራሱ ነው በራሱ ሰዓት ነው ስፕሬይ የሚያደርገው። እናንተ መነካከት ይጠበቅባችሁ። አያችሁት? አሁንም ሳለቀው ኤኒዌይ እስከት ሽታው በጣም ነው ደስ የሚለው እና ይሄንን የት ነው የማስቀምጠው ምናምን ስል ለካ ባሌ ቦታውን ያውቀው ነበረ። እዛ ጋር ላይ ሳካው ማለት ነው። ሶ ይሄን ይመስላል። በጣም ቆንጆ ነው። እንደዚህ መኪናችሁ ቆንጆ እንዲሸትላችሁ ከፈለጋችሁ ጋይስ ይሄንን ኦርደር ማድረግ ትችላላችሁ። በጣም ነው ደስ የሚለው፣ ቆንጆ ነው። ያ ኢትዮጵያን ባይዘው ይልካለው ከፈለጋችሁ፣ ቢካዝ ክብደት ስለሌለው መላክ ይቻላል። አያችሁት? እዚህ ጋር አስቀመጥ ነው። ከዛ በኋላ ራሱ ስፕሬይ ያደርጋል ማለት ነው። በጣም ነው የምንወዳችሁ። ባይ